በዛሬው ቪዲዮ ሞኔታይዝ የሆነ ቬሪፋይድ የሆነ የዩቲዩብ አካውንት እንዴት መክፈት እንችላለን እና ቪዲዮዎቻችን እየለቀቅን ገቢ እንዴት ማግኘት እንችላለን የሚለውን ለማሳየት እሞክራለሁ። ድላዊ ቻናልን ሰብስክራይብ በማድረግ እንዲሁም ቪዲዮዎቹን ላይክ፣ ኮሜንት፣ ሼር በማድረግ ለሌሎች እንዲደርስ እንድታደርጉልን እንጠይቃለን። በቀጥታ ወደ ቪዲዮ መልካም ቆይታ። ይህ ዩቲዩብ አካውንት ለመክፈት ሁለት ዋና ዋና አፕሊኬሽኖች ያስፈልጉናል። እነሱ ምንድናቸው? የዩቲዩብ እና የክሮም አፕሊኬሽን ናቸው። እንግዲህ በመጀመሪያ የምንከፍተው የዩቲዩብ አፑን ነው የምንከፍተው። አፑን ስንከፍተው ዩቲዩብ ሾርትስ ፕላስ አድ የምናደርግበት ሰብስክሪፕሽንስ ዩ የሚል አለ። ዩ የሚለው ጋር እንገባለን። ዩ የሚለው ጋር ስንገባ እንግዲህ መጀመሪያ የተከፈተ አካውንት ሊኖር ይችላል። ይህ የተከፈተ አካውንት ካለ ስዊች ልበለው የተከፈተ ስላለን የኔ ጋር እናንተ እንደ አዲስ ስለምትከፍቱ እናንተ ጋር ይሄ ነገር አይኖርም። ክሬት ኒው ቻናል የሚል ነው የምታገኙት። ስዊች አካውንት እለውና ስዊች አካውንት ካልኩት በኋላ አድ እለዋለሁ። አካውንት ክሬት እንድናደርግ ነው የሚያዘን። ኢሜል አካውንት ክሬት እንድናደርግ ነው የምናዘን። ይሄ እንግዲህ አካውንት ከዚህ በፊት ኢሜል አካውንት ላላችሁም ለሌላችሁም ይሰራል። ኢሜል አካውንት ያላችሁ በቀጥታ ማስገባት ትችላላችሁ። እኛ ግን እንደ አዲስ ስለሆነ መክፈት የፈለግነው ክሬት አካውንት እንላለን ማለት ነው። ክሬት አካውንት እንላለን። ክሬት አካውንት ስንል ፎር ማይ ፐርሰናል ዩዝ፣ ፎር ወርክ ኦር ማይ ቢዝነስ የፈለግነውን ማድረግ እንችላለን። እኔ ለምሳሌ ፐርሰናል ዩዝ ልበለው፣ ስም ሰጠዋለሁ፣ ሌት አቶ አበበ ልበለው። ሱርኔም ኦፕሽናል ነው መዝለል እችላለሁኝ። ዴይ 12 መንዝ ሌት ኢት ቢ ሴፕተምበር ይር 18 ዓመት በላይ መሆን አለበት ብናደርገው። ጀንደር ሜል እለዋለሁ። ዜን ይሄን ነክቼ ከጨረስኩ በኋላ ኔክስት ላለሁ ማለት ነው። ከዛ ይሄንን እንደጨረስኩኝ ዲፎልት ኢሜል አድሬስ ነው የሚመጣልን። ዲፎልት ኢሜል አድሬስ እንግዲህ በራሱ ይሰጠናል። እኛ ከፈለግን መርጠን ራሱኑ ኦኬ ልንለው እንችላለን። ካልሆነም ግን የራሳችንን ክሬት ማድረግ ከፍችን ልበለው። ፓስወርድ ስንሰጥ ክሬት ስትሮንግ ፓስወርድ ዊዝ ሚክስቸር ኦፍ ሌተር ነምበር ኤንድ ሲምቦልስ ይለናል። ስለዚህ ይህንን ሚክስቸር ኦፍ ሌተርስ ነምበርስ ማድረገው እንችላለን። ሽፍታት ብንለው ይሄንን ማድረግ እንችላለን። ኔክስት እለዋለሁ። በዚህ መልኩ አካውንታችንን ክሬት አድርገናል። ኔክስት እንለዋለን። ፕሪቫሲ ኤንድ ተርምስ የጉግል ፕሪቫሲ ኤንድ ተርምስ እዚህ ጋር ያመጣልናል ፔጁን። ይሄንን ያው ስለ ጉግል ስለ ፕሪቫሲ ሴኩሪቲ ነው የሚያወራው። አግሪ እንላለን። ህግ ስለሆነ ይሄኛው የጉግል ፕሪቫሲ ኤንድ ተርምስ የሚያሳየን አግሪ እንለዋለን። አሁን በቀጥታ የሚወስደን ወደ ዩቲዩብ ነው ማለት ነው። ወደ ዩቲዩብ ነው። ስለዚህ ወደ ዩቲዩብ ነው።
እንግዲህ የከፈትነው ቻናል ይሄን ይመስላል። ዩ ብለን ስንገባ ምንም የሌለው ባዶ እንትን ነው የሚሆነው። ስለዚህ ይሄንን ምን ማድረግ እንችላለን? ስንጫነው ፕሮፋይል መቀየር እንችላለን። እዚህ ጋር ጋላሪ ውስጥ ገብተን ፕሮፋይላችንን መቀየር እንችላለን። በዚህ መልኩ ፕሮፋይል መቀየር እንችላለን። ኔም መቀየር እንችላለን። እዚህ ጋር ኤዲት ማድረግ እንችላለን። ራሱን መጀመሪያ የሰጠነው መጠቀም እንችላለን። ሃንድል እንግዲህ ዩዘሩን በራሱ ዲፎልት ያመጣዋል። ይሄንንም መጠቀም እንችላለን። ኤዲትም ማድረግ እንችላለን። ከዚህ በኋላ በቀጥታ ክሬት ቻኔል እንለውና ወደዚህ ፔጅ ነው የሚወስደን። ወደዚህ ፔጅ ከመጣን በኋላ ምን ነገር የለውም። ከቀጥታ ወደ ምን እንገባለን? ወደ ክሮም እንገባለን ማለት ነው። እዚህ ጋር ክሮም አለና ወደ ክሮም እንገባና youtube.com ብለን እንጽፋለን። youtube.com ክሮም ላይ በዚህ መልኩ እንገባና እዚህ ጋር ፕሮፋይላችንን ከማንካታችን በፊት ምን እናደርጋለን? 3 ነጥብጣቦች አሉ። 3 ነጥብጣቦች በኮምፒውተር ሙድ እንዲያደርግልን ዴስክቶፕ ሳይት እንለዋለን። አካውንታችንን ዴስክቶፕ ሳይት አጋጣሚ ባይ ዲፎልት እኔ ዴስክቶፕ ላይ ስለነበረ ነው። ዴስክቶፕ ሳይት ልክ እንደ ኮምፒውተር ለመጠቀም ስልካችንን ዴስክቶፕ ሳይት እንለውና ወደ ፕሮፋይላችን እዚህ ጋር በትንሿ የተጻፈች አለች። ድቅቅ አድርጎ ነው የሚያመጣልን። እሷን ፕሮፋይላችን እንጫናታለን። ይሄ በአጋጣሚ ያመጣልኝ ይሄ መጀመሪያ የተከፈተ አካውንት ነው። ስለዚህ ስዊች አካውንት እንበለውና ወደ ራሳችን ወደ ከፈት ነው ወደዚህኛው አካውንት መግባት ነው ማለት ነው። ስለዚህ ምን የሚል ነው? ሙላት አበበ የሚል ነው የከፈት ነው። እሱን እንጫናለን ማለት ነው። እሱን እንጫናለን። እናንተ ጋር ይሄ ነገር እንደዚህ ስዊች ማድረግ ምናምን አይጠበቅባችሁም። አንድ አካውንት ራሱ የምትከፍቱት ብቻ ስለሆነ እዚህ ጋር በተከፈተ አካውንቶች ብዙ ስላሉት ብዙ አካውንት መክፈት ስለሚቻል የተከፈተ አካውንት ብዙ ስላለ ከዚህ ውስጥ አዲሱን ለማስገባት ነው ስዊች የምለው እንጂ የእናንተ ምንም ስዊች ማለት ላይጠበቅባችሁ ይችላል። ራሱን አካውንቱን ስለሚያመጣላችሁ ሲምፕሊ ይሄንን እንጫናለን። እዚህ ጋር ምን አማራጮች ዙም ላርግላችሁ። ፕሮፋይሉን ስንጫነው እነዚህ ነገሮች ይመጡልናል። ጉግል አካውንት ስዊች፣ ሳይን አውት፣ ዩቲዩብ ስቱዲዮ፣ ፐርቼዝ ዩር ዳታ፣ አፒራንስ፣ ዲቫይስ ተም የሚሉ ነገሮች አሉ። ከነዚህ ውስጥ ዙም ላርግላችሁ ብዬ ነው። ከነዚህ ውስጥ ዩቲዩብ ስቱዲዮ እንገባለን ማለት ነው። ዩቲዩብ ስቱዲዮ ስንገባ ዳሽቦርድ፣ ኮንተንት አናሊሲስ፣ ኮሚኒቲ እርን የሚል ነገር እናገኛለን። ለጊዜው እርን የሚል ውስጥ እንገባለን። እዚህ ውስጥ እንግዲህ ሞኔታይዜሽን ኢዝ ኖት አቬይላብል ኢን ዩር ሎኬሽን፣ ያ ማለት ምንድነው የሚለው ዘ ዩቲዩብ ፓርትነር ፕሮግራም ኢዝ ኖት አቬይላብል ኢን ዩር ከረንት ሎኬሽን ኢትዮጵያ። ምክንያቱም ኢትዮጵያ የዩቲዩብ ፓርትነር ግሩፕ ሜምበር ስላልሆነች የግድ አካውንቱ የተከፈተው በኢትዮጵያ እንደሆነ ይታወቃል። ነገር ግን እኛ ሎኬሽናችንን ሴቲንግ ውስጥ ገብተን ሎኬሽናችንን የዩቲዩብ ፓርትነር ግሩፕ ከሆኑ ሀገሮች ላይ ማድረግ መቻል አለብን። አሁንም አንዳንዶቻችን ሴቲንግ እዚሁ ላይ እርን ላይ ሊመጣልን ይችላል። የአንዳንዶቻችን ደግሞ እዚሁ ፕሮፋይላችን ላይ ያ ማለት መጀመሪያ እዚህ ላይ ምን የሚል አለን? ሎኬሽን የሚል እናገኛለን። ሎኬሽን ወይም ሬዚደንስ
ሎኬሽን ስንነካ አጋጣሚ ባይ ዲፎልት እኔ ብራዚል ብዬው ነበረ። ከፈለግን እነዚህ ሁሉ ሀገሮች ከተዘረዘሩት አንዳቸውን እንመርጣለን። ሌት እኔ ዩናይትድ ስቴትስ ላርገው። ቻኔል ስታተስ ኤንድ ፊቸር የሚለው ውስጥ ስንገባ እንግዲህ ቤዚክ ኢንፎ ሴሌክት ካንትሪ አሁን ያልኳችሁ ሴሌክት ካንትሪውን እዚህ ውስጥ ማስተካከል እንችላለን። ያ ማለት ሴቲንግ ውስጥ ቀጥታ መግባትም እንችላለን። እዛው ላይ በሾርት ከት ልክ እንዳሳየዋችሁ ሎኬሽኑን ማስተካከል ሁሉ ይቻላል። ዩናይትድ ስቴትስ እንደምታዩት ዘበረቀ ስለሆነ ነው። ዩናይትድ ስቴትስ ኪወርድስ የሚል ነገር እናገኛለን። ዙም ላርግላችሁ። ካንትሪ ሬዚደንስ ዩናይትድ ስቴትስ እንላለን። ኪወርድስ ይላል። ይሄንን በኋላ ላይ መሙላትም ስለሚቻል መተው ይቻላል። ከዛ ወደ አድቫንስድ ሴቲንግስ ነው የምገባው። አድቫንስድ ሴቲንግስ ጋር ስትመጡ የምትሰሩት ቪዲዮ የሴት ዚስ ቻናል አስ ሜድ ፎር ኪድስ ለህፃናት ነው። ኖ ዚስ ቻኔል ኢዝ ኖት ሜድ ፎር ኪድስ ለህፃናት ከሆነ የመጀመሪያውን እንመርጣለን። ለህፃናት ማይሆን ከሆነ ኖ እንላለን። ከዛ አውቶኖቲኬሽን ካፕሽንስ የሚለውንም ቲክ እናረጋለን። ኦኬ ከዛ አድቫንስድ አድቨርታይዝመንት ዲሴብል አርግል ወይ ይላል። አያስፈልገኝም። ሴቭ ብዬ አድቫንስድ ፊቸሩን በዚህ መልኩ አስተካከል። ዙም ላድርገው። ወደ ፊቸር ኢሊጂቢሊቲ ነው የምንሄደው ማለት ነው። የመጨረሻው ወደ ፊቸር ኢሊጂቢሊቲ ነው የምንሄደው። ፊቸር ኢሊጂቢሊቲ ጋር ስንገባ የመጀመሪያው ስታንዳርድ ኢንተርሚዲየት ፊቸርስ ኤንድ አድቫንስድ ፊቸርስ የሚል አለ። ስታንዳርድ ፊቸሩ ባይ ዲፎልት ኢነብል ሆኗል። ኢንተርሚዲየት ፊቸር እና አድቫንስድ ፊቸር ግን ኢሊጂብል አልሆኑም። ስለዚህ አድቫንስድ ፊቸሩን በኋላ እየተጠቀምን ስንሄድ ላይቭ ስትሪም ስንገባ የሚስተካከል ስለሆነ ወደ ኢንተርሚዲየት ፊቸር እንሄዳለን። ኢንተርሚዲየት ፊቸሩን ግን አሁን ላይ ማስተካከል ስለምንችል ስንነካው ምን ይለናል? ኢንተርሚዲየት ፊቸር የሚለን ምንድን ነው? ሪኳየርመንቱ ስታንዳርድ ፊቸር ኢነብል ሆኗል። ኢንተርሚዲየት ፊቸሩን ደግሞ ኢነብል ለማድረግ ቬሪፋይ ፎን ነምበር ነው የሚጠይቀን። ስለዚህ ሰርች እያደረገልን ነው። ዙም ላድርግላችሁ። ሴሌክት ዩር ካንትሪ። አሁን እዚህ ላይ መጀመሪያ እንግዲህ የዩቲዩብ ፓርትነር ግሩፕ ሎኬሽኑን ዩናይትድ ስቴትስ አድርገናል። ስልኩ ግን የግድ የምንጠቀመው የኢትዮጵያ ስልክ ስለሆነ ኢትዮጵያ ነው የምናደርገው ማለት ነው። ስለዚህ ስልኩ የምንጠቀመው የኢትዮጵያ ስለሆነ ኢትዮጵያ ምን እንሞላለን? ኢትዮጵያ አልፋቤት እንሄድና ኢትዮጵያ የሚል እንሞላለን። ስልክ 8B 33 ኔክስት እንለዋለን። ስለዚህ በስልካችን ቬሪፊኬሽን ስልካችን ስናስገባ ቬሪፊኬሽን ኮድ ይልክልናል። እሱን እናስገባለን። እኔ ጋር 97 01 63 የሚል ኮድ በስልክ ተልኮልኛል። ሰብሚት የሚለው ይበራል። ሰብሚት እለዋለሁ። ፎን ነምበር ኢዝ ቬሪፋይድ አለልን ማለት ነው። አሁን አካውንታችን አክቲቭ ነው ማለት ነው። በቀጥታ ወደ ዩቲዩብ